በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕሪ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሁን አንድ ማስታወቂያ ልሰራ ነው የመጣሁት። በኦርቶዶክስ ኮርስስ ወይም ደግሞ ኦርቶዶክሳዊ ኮርሶች በሚል ዩቲዩብ ቻናል ላይ አዲስ ቤተክርስቲያናችን ያዘጋጀችውን ከአንደኛ ክፍል እስከ 12ኛ ክፍል ያዘጋጀችውን ትምህርት ለመማር ያንን በአንድ ላይ ለመማር እንግዲህ ኦርቶዶክስ ኮርስስ በሚል ዩቲዩብ ከፍቼ ጀምሬያለሁ ማለት ነው። ኦርቶዶክስ እንሻገር ቲዩብ እንዳለ ነው፣ ባለበት ይቀጥላል። የሚሰጠውንም አገልግሎት የሚቀጥል ይሆናል ማለት ነው። መጽሐፍ ቅዱስን ማንበብ ጥያቄና መልሱ እንዳለ ይቀጥላል። አሁን ዘጸአትን ጨርሰናል። አሁን ደግሞ ከዘጸአት ዘፍጥረትን ጨርሰናል። ዘፍጥረትን ምናልባት መሀል ላይ ከአንደኛ እስከ 5ኛ ዙር ስለሰጠነ የጎደለባችሁ ካለም አሁን ሜካፕ ወይም ማካካሻ ወይም ደግሞ ማጠቃለያ ፈተና ስለሚሰጥ እሱን ተፈትናችሁ 5ኛ ዙሩን የተፈተናችሁ በማካካሻው ፈተና ተሳታፊ ስለምትሆኑ እሱ ሲለቀቅ ተሳታፊ እንድትሆኑ ለማለት ነው እና እንሻገር ቲዩብ እንዳለ ይቀጥላል። አሁን በዚህ ዩቲዩብ ግን ኮርስ ብቻ የሚሰጥበት ለማድረግ ይህንን ዩቲዩብ ቻናል ከፍቻለሁ ማለት ነው እና እናንተም ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለሌሎች እንዲደርስ በማድረግ ብዙ ኦርቶዶክሳውያን እንዲማሩ እንድታደርጉልኝ ነው። አሁን እየተማሩ ያሉትን ተማሪዎችን ስማቸውን ልጥራና ከዚህ ደግሞ ልካችሁልኝ እኔ እማራለሁ ብላችሁኝ ያልመዘገብኳችሁ ካላችሁ ደግሞ ኧረ እኔን አልመዘገብከኝም ብላችሁ እንድትነግሩኝና እንድመዘግባችሁ ነው ስማችሁን እጠራለሁ ማለት ነው። እንግዲህ መንፈሳዊ ኮርስ እየተማሩ ያሉ ተማሪዎች ስም ዝርዝር ይላል። ሌሎችም መማር ለምትፈልጉ እስከ እሁድ ድረስ ባለው አሁን እሁድ ማለት ነው እስከዚያ ድረስ ባለው መመዝገብ ይቻላል ማለት ነው። እስከ እሁድ ድረስ መመዝገብ ይቻላል ማለት ነው። ይቅርታ 6 ያልኩት እስከ 7 ለማለት ነው። እሁድ ድረስ እስከ 7 ከህዳር 7 2018 ድረስ መመዝገብ ትችላላችሁ። 6 የሚል ቅድም በአንድ ዩቲዩብ ቻናል ላይ በንሻገር ቲዩብ የለቀቁት 6 የሚል ነው። እሱ እንድታስተካክሉልኝ። ይሄ ደግሞ በኦርቶዶክስ ኮርስስ በሚለው ዩቲዩብ የሚለቀቅ ይሆናል ማለት ነው እና ይህን ማስተካከያ እንድትወስዱልኝ ነው። በ7 በሚለው እንድትይዙልኝ ነው እና በመመዝገብ ከአንደኛ ክፍል እስከ 12ኛ ክፍል ቤተክርስቲያን ባዘጋጃችሁ ኮርሶች መማር ትችላላችሁ ይላል። ቦታው የት ነው ከተባለ በዩቲዩብ ቻናል ነው። አንደኛው ኦርቶዶክስ ኮርስስ ወይም ኦርቶዶክሳዊ ኮርሶች በሚለው ዩቲዩብ ላይ ሊንኩ ደግሞ https ከዛ በኋላ www.youtube.com/@course ኦርቶዶክስ ተዋህዶ በሚል በአማርኛ ደግሞ ማለት ነው ኦርቶዶክስ ተዋህዶ በመሃል ምንም ስፔስ የሌለው ኦርቶዶክስ ተዋህዶ ብላችሁ ሰርች ብታደርጉት ታገኙታላችሁ። ሌላው ደግሞ በቲክቶክ ነው። ቲክቶክ እስካሁን ድረስ ብዙ የተጠቀምኩበት አይደለም፣ ግን ብዙ ኦርቶዶክሳውያን በቲክቶክ እያየሁ ነው እና ስለዚህ በቲክቶክም ቢኖር በብዬ በማሰብ @hizqeel.aye ብላችሁ ሰርች አድርጋችሁ ይህንንም ፎሎ አድርጋችሁ ብትከታተሉኝ ይላለሁ። ሰዓቱ መቼ ነው ከተባለ እንግዲህ አብዛኛው ሰው ጠዋት የሚመቸው አለ፣ ማታ የሚመቸው አለ። ስለዚህ ጠዋትም በማታም ሁለቱን ብናደርገው ብያሰብኩኝ ጠዋት ያልተከታተሉ ማታ እንዲከታተሉ፣ ማታ የተከታተሉ ደግሞ ማታ የማይከታተሉ ደግሞ ጠዋት እንዲከታተሉ ከማሰብ አንጻር ነው ማለት ነው የሚካሄደው። እንግዲህ በጠዋትና በማታ የሚሰጠው ተመሳሳይ ነው። እንዲያው አንዳንድ ጊዜ ያገላልጽ ልዩነት ካልሆነ በስተቀር ትምህርቱ ግን ተመሳሳይ ትምህርት ነው የሚሰጠው። ስለዚህ አንዱ ከተከታተላችሁ በቂ ይሆናችኋል ማለት ነው። አይ ተጨማሪ ልድገሙ ብላችሁ ካሰባችሁ ግን በማታውም በጠዋቱም መማር የሚፈልግ ግን አይከለከልም ማለት ነው። ስለዚህ ያ ነው መማር የምትችሉት። እንግዲህ በዋነኝነት ኦርቶዶክሳዊ ተዋህዶ እምነት ተከታይ የሆናችሁ በተለያየ በኢሞ፣ በቴሌግራም፣ በዋትሳፕ በተለያየ ማህበር ያላችሁ ወይም ደግሞ በአገር ቤትም ውስጥ ያላችሁ ማንኛውም ኦርቶዶክሳዊ ነው የመጀመሪያው። ሁለተኛ ግን ሌሎችም ኦርቶዶክስን ማወቅ ለምትፈልጉ ሌላ እምነት ድርጅቶች ኦርቶዶክስን እንግዲህ ባለማወቅ ምክንያት ብዙ የምትከሰሰው ክስ አለ። በእውነት የማታደርገው እንዳደረገች የማታስተምረው እንዳስተማረች እየተደረገ የሚደረግ ብዙ ነገሮች አሉ። ይሄ ደግሞ ካለማወቅ ነው እና ቁጭ ብላችሁ እስኪ ኦርቶዶክስን ትምህርቷን ኮርሷን ቁጭ ብላችሁ የምታነቡ የምትሰሙ የምታዳምጡ ብትኖሩ ደስ ይለኛል። ስለዚህ ከተለያየ እምነት ያላችሁ መጣችሁ መከታተል ትችላላችሁ ማለት ነው። ጥሬን አስተላልፋለሁ። እንግዲህ በጠዋት ያሉትን ተማሪዎች ቅድስት ፎቲና
ብዬ የቅድስት ፎቲና ተማሪዎች ብያቸዋለሁ። ምክንያቱም ምንድነው የቀን ትምህርት ስለሆነ ማለት ነው። እንግዲህ ጠዋት ነው የቀን ትምህርት በሚለው ይዘነዋል። ቀን 6 ሰዓት ላይ ክርስቶስ እሷን ጠብቆ ነይ ብሎ ቃሉን ነግሯት ያንን ቃል ይዛ ወደ ቤተሰቡ ወደ ወገኖቿ ወደ ሰፈሯ ሄዳ ብዙ ሰውን ወደ ሃይማኖት ያመጣች ታላቅ ሴት ነን እና የእሷን አርያ እንድንቀበል ቅድስት ፎቲና ተማሪዎች ተብለዋል ማለት ነው። ሌላኛው ሁለተኛው ደግሞ በማታ ላይ የሚማሩት ናቸው። ቀን ላይ የማይመቻቸው ማለት ነው። ያ ደግሞ ቀን የማይመቸው ማታ እየሄደ የሚማረው የኒቆዲሞስ ተማሪዎች ናቸው። የኒቆዲሞስ ምሳሌ ነው ማለት ነው። ኒቆዲሞስ ማታ ነበር እየሄደ የሚማረው እና ማታ የምትማሩት ደግሞ የኒቆዲሞስ ተማሪዎች ሆናችኋል ማለት ነው። ከምሽቱ የማታ ላይ በኢትዮጵያ ሰዓት አቆጣጠር ነው። ሁለቱ ከ5 ሰዓት እስከ 6 ሰዓት፣ የጠዋቱ ደግሞ የቅድስት ፎቲና ተማሪዎች ከ1 ሰዓት እስከ 2 ሰዓት መሆኑን እንድትይዙልኝ ነው። አሁን የተመዘገባችሁ አማኑኤል ተስፋው እንግዲህ ከቲክቶክ ነው ወንድሜን የመዘገብኩት። ሁለተኛ አዲሻ ገብረስላሴ፣ ሶስተኛ መስቲ እህተ ሰማያት፣ አራተኛ አብነት ወለተ ብርሃን፣ አምስተኛ ማርያ ወለተ ሐና፣ ስድስተኛ ከበቡሽ አስካለ ማርያም፣ ሰባተኛ አልማዝ ወለተ ማርያም፣ ስምንተኛ ሄሎ ወለተ ሐና፣ ዘጠነኛ አልማዝ ወለተ ስላሴ፣ 10ኛ ሳራ ወለተ ማርያም፣ 11ኛ ወለተ ኢየሱስ ሃይሜ፣ 12ኛ መስቲ እህተ ሰማያት፣ 13ኛ እሙ ወለተ ማርያም፣ 14ኛ አዝመራ ወለተ ሰማያት፣ 15ኛ መሰረት ወለተ ጊዮርጊስ፣ 16ኛ ማስተዋል ወለተ ማርያም፣ 17ኛ ብርቱካን ወለተ ሰንበት፣ 18ኛ አብነት አብነት ሁለት ጊዜ ተመዝግባለች። ይቅርታ ጠይቃለሁ በእውነቱ አሁንም አላስተካከልኩትም። እንዲሁም ደግሞ የብርቱካንም ክርስትና ስሟ ወለተ ሰንበት ነው። ያስተካክላለሁ። ውዴ 19ኛ ውዴ ወለተ ገብርኤል፣ 20ኛ ፈለጉ ወለተ ስላሴ፣ 21ኛ ማህሌት ወለተ ሰንበት፣ 22ኛ መቅደስ አጸደ ማርያም፣ 23ኛ ቃል የማርያም ልጅ፣ 24ኛ የኔነሽ አመተ ማርያም፣ 25ኛ ጽዮን እህተ ማርያም፣ 26ኛ ወርቅ ሰው ወለተ ስላሴ፣ 27ኛ አስቴር ወለተ ዮሐንስ ናቸው ማለት ነው። ስለዚህ እነዚህ ለመማር ፈቃደኛ ሆነው ስሜን መዝግበኝ ብለው ተመዝግበው እየተማሩ ያሉ ናቸው። ሌሎችም መዝግበኝ ያላችሁ በእውነት ነበራችሁ ግን እስካሁን ደስ ያው ዩቲዩብ ቻናሉ ላይ መጣችሁ መከታተል ስላጀመረ 3 ቀን ሆኖናል። በነገራችን ከጀመረ መግቢያው ስለሆነ ችግር የለውም በርግጥ ስለዚህ 3 ቀን ሆኖናል። ስለዚህ 26 ተማሪዎች ተመዝግባችኋል። ከዚህ ውጭ ደግሞ ነገራችሁን ያልመዘገባችሁ ካላችሁ እና ሳሰሙ መረጃውን ደግሞ የቆያችሁ ካላችሁ ደግሞ በዚህ እኔን አልመዘገብከኝም ብላችሁ ነገሩኝ። ስለዚህ እመዘግባችኋለሁ ማለት ነው እና ከጠዋት በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት እስከ 2 ሰዓት በዚያ የማይመቸው ደግሞ ከምሽቱ 5 ሰዓት እስከ 6 ሰዓት አለ ማለት ነው እና በሚመቻችሁ እንድገቡ ነው። በዚህ ለየት የሚያደርገው ምንድን ነው? አሁን አቴንዳንስ ላይ ያላችሁ ሌላ ሁሉም ሰው በማንም ሰው መጥቶ መከታተል ይችላል። ቅድም እንዳልኳችሁ የሌላ እምነት ድርጅቶችን መከታተል ይችላሉ እንኳን ኦርቶዶክሳውያን። ነገር ግን ፈተና ለመፈተን ፈተና ውጤቱን ተፈትናችሁ ደግሞ ውጤታችሁ በውድድር ውስጥ ለመካተት ከአንደኛ ክፍል ወደ ሁለተኛ ክፍል ለማረም ሮስተር ለመስራት ግሬድ እንዲሰራላችሁ የምትፈልጉ ግን ይህን ያህል አመጣችኋን ተብሎ እንግዲህ በማህተም እንዲያው ፍቃድ ህጋዊ እንትን ስላልሆንኩኝ እንግዲህ ማህተም የለኝም እውነት ለመናገር ቤተክርስቲያንም ወልድ ሰንበት የሚባል በኮርስ በዩቲዩብ ያስተምር ብላ የተፈቀደ አይደለም ማለት ነው። ስለዚህ ያ ማህተም ቤተክርስቲያን ስትፈቅድ ዩቲዩብ እንትን ላለው ብዬ ባስፈቅድ እንደዚያ መሆን ይችል ነበር። ግን ያ ስላልሆነ ዋናው ትምህርቱን መማራችን ነው። እኔን ፊርማ ፈርምና ማህተሙ ባይኖርም ያንን ከአንደኛ ክፍል ወደ ሁለተኛ ክፍል ተሸጋግራችኋል እየተባለ የሚሰጠው ግን አቴንዳንስና ተመዝግባችሁ ለምትከታተሉና ለምትከታተሉ ብቻ ነው። ሌሎቻችሁ ደግሞ እንደፈለጋችሁ በፈለጋችሁ ሰዓት መጣችሁ ቁጭ ብላችሁ መማር የምትችሉትም አትከለከሉም። ነገር ግን ለማለፍ ከአንድ ወደ ሁለት አልፋችኋል ለመባል ፈተናውን ተፈትናችሁ ውጤት እንዲገለጽላችሁ ለምትፈልጉ ግሬድ እንዲያዝላችሁ ሮስተር እንዲሰራላችሁ የምትፈልጉ ግን መመዝገብ ግዴታ ነው ማለት ነው። ያን እንድታደርጉ ነው። ከዛ ውጭ ያለ ደግሞ እንግዲህ አቴንዳንስ እና ተሳትፎ ከ20 ነው የሚያዘው። እንደገና ደግሞ ሚድ ኤግዛም አለን ፈተና ከ30 የምንፈተነው አለ ከ50 ማለት ሆነ ማለት ነው። እንደገና ደግሞ ከ50 ደግሞ ፋይናል ፈተና ወይም ማጠቃለያ ፈተና የሚባለውን ትፈተኑና የአንዱን ኮርስ በዚህ እናጠቃልላ ወደ ሁለተኛው ኮርስ እንገባለን። 2 3 4ኛው ኮርስ ላይ ደግሞ ከአንደኛ ክፍል ወደ ሁለተኛ ክፍል እናልፋለን ማለት ነው። በዚያ መንገድ ነው የምንቀጥለው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እና የምትመዘገቡ በቴሌግራም ቻናሌ ከዚህ በፊት የንሻገር ቲዩብ ላይ ጥያቄና መልስ
መልስ ስትልኩልኝ በነበረበት ዩቲዩብ ቻናል 0905536616 እየላካችሁልኝ ብትልኩልኝ ስማችሁን የምመዘግባችሁ ይሆናል ማለት ነው። በማህበራት ደረጃ ያላችሁ ደግሞ በተለይ መድኃኔዓለም ወማርያም ማህበር፣ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ አንደኛው ማህበር፣ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ሁለተኛው ማህበር እንዲሁም ደግሞ ቅድስት ድንግል ማርያም ማህበራት ደግሞ እኔ ኦርቶዶክሳዊ የጾታ ትምህርት ኮርስ የሚሰጣችሁ ደግሞ እናንተ ደግሞ በኦርቶዶክሳዊ የጾታ ትምህርት ላይ እኔ መማር ፈልጋለሁ ብላችሁ ብትሉኝ እንትን የሚል ይሆናል። ወይም ደግሞ በእኔም ስለምታውቁት አሁን የገለጽኩላችሁን ቴሌግራም በዛም ብትልኩልኝ የምቀበል ይሆናል። ከሌሎች ያላችሁ ደግሞ በዚህ ስልክ ቁጥር ቴሌግራም ብትልኩልኝ የምቀበላችሁ ይሆናል ማለት ነው። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ጊዜው አልፎ ምዝገባው ጊዜ ሳያልፍ ቶሎ እንድትመዘገቡ ነው። እንግዲህ እስከ እሁድ ድረስ ነው፣ እስከ 7 ማለት እስከ ስላሴ ድረስ ማለት ነው። እስከ እሁድ ድረስ ነው። እሁድ ድረስ እንድትመዘገቡ አደራላለሁ። ያ ማለት እስከ 7 ማለት ነው። አደራላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።